ትላንት ከኛ ጋር ካፈር በላይ የነበሩ ወንድሞቻችን ጓደኞቻችን ዛሬ ካፈር በታች ሆኑ። ትላንት የፈለጉትን ነገር መጠየቅ የሚችሉ የጠየቁትንም ነገር ማግኘት የሚችሉ ዛሬ ግን ይሄንን ማድረግ አይችሉም፣ ካፈር በታች ናቸው። ያላቸው ብቸኛው አማራጭ ምኞት ብቻ ነው፣ መመኘት። ታዲያ ዓሊ ኢብኑ አቢ ጣሊብ አንዴ ወደ ቀብር ስፍራ ሄዱና አንድን ጥያቄ ጠየቋቸው። ያ አህለል ቁቡር፣ እናንተ የዚህ ቀብር ባልተቤቶች ሆይ ምን አዲስ ነገር አለ እናንተ ጋር አሏቸው። እናንተ ከሞታችሁ በኋላ እኛ ጋር ብዙም አዲስ ነገር የለም። ገንዘቦቻችሁን ወራሾች ተከፋፍለውታል፣ ሴቶቻችሁንም ሌሎች ሰዎች አግብተዋቸዋል። እኛ ጋር ያለው ነገር ይሄ ነው፣ እናንተ ጋር ምን አዲስ አለ አሏቸው። ከዛ የተወሰነ ዝም አሉና እንደማይናገሩ ሲያቁ ወላሂ ያሉ ለው ኡዚነ ለሁሙል ከላም፣ ለነዚህ ሰዎች መናገር ቢፈቀድላቸውና መናገር ቢችሉ ኑሮ አንድን ነገር በተናገሩ ነበር አሉ። ወደዛ ሀገር መቼም መምጣታችሁ አይቀርም፣ ትመጣላችሁ። ወደዛ ሀገር ስትመጡ ግን በልባችሁ የአላህን ፍራቻ ሰንቃችሁ ምትሉ ባሉ ነበር አሉ።